ከብዙ ዘመናት በኋላም በክርስቲያኖች ላይ መከራና እንግልት ይደርስ ነበር። ከነዚህም መካከል በግብፅ ውስጥ የሚገኙ ክርስቲያኖች አንደኞቹ ነበሩ። በግብፅ ሀገሪቷን የሚያስተዳድሩት አስተዳዳሪዎች የእስልምና ሃይማኖትን የሚከተሉ በመሆናቸው በዛ የሚገኙ ክርስቲያኖች ላይ ብዙ መከራን ያደርሱባቸው ነበር። ገዳማትና ቤተ ክርስቲያኖቻቸውን ያወድሙባቸው፣ የሃይማኖት አባቶቻቸውን ያሳድዱባቸው፣ እነሱንም ይገድሏቸው ነበር። ከመከራና ከእንግልት የተረፉት ደግሞ በየአቅራቢያቸው ወደሚገኝ እንደ ኢትዮጵያ ያሉ ክርስቲያን ነገሥታት ወደሚገዟቸው ምድሮች ይሰደዱ ነበር። በዚያ ዘመን በሀገራችን ኢትዮጵያ ነግሰው የነበሩት ደጉ ንጉሥ አፄ ዳዊት ነበሩ። ክርስቲያኖችን ለመታደግ ተነሱ። ወደ ግብፅም ዘመቱ። መንገዳቸው በሱዳን በረሃ በኩል ነበርና ጉዟቸውን አጋምሰው ካርቱም አካባቢ ሲደርሱ የአባይ ወንዝ ተመለከቱት። ግብፅን ለመዋጋት ሀገራቸው ድረስ ምን አስኬደኝ? በጦርነትስ ክቡር የሆነው የሰው ልጅ ነፍስ ለምን አስጠፋኝ? ከሀገሬ ምድር መንጭቶ የእነርሱ እስትንፋስ የሆነውን የአባይን ወንዝ ለምን አልገደበውም? ብለው አሰቡና ሰራዊታቸው